የዋይኬ ሄልዝ ኢንዱስትሪ ዩቲዩብ ቤተሰቦች እንዴት ናችሁ? በዛሬው ቪዲዮአችን የምንመለከተው በተደጋጋሚ የሚነሳ የአሳሳቢ የሆነ የጤና ጉዳይ አለ። ይህ ጥያቄ ምንድን ነው? ብዙ ሰዎች ወደ ሕክምና ተቋም ሆዳቸውን አሟቸው ይሄዳሉ። ነገር ግን የሰገራ ምርመራ ሲደረግላቸው ምንም አይነት ተላላፊ በሽታዎች ማለትም የአንጀት ትላትልም ሆነ የአሜባ እንዲሁም የባክቴሪያ ኢንፌክሽን አያሳይም። ታዲያ የሰገራ ምርመራ ንጹህ ሆኖ ቢታይም ነገር ግን ጤንነት አይሰማቸውም። ይህ ለምን ሆነ የሚለውን ነገር ይሆናል። በተደጋጋሚ ወደ መጸዳጃ ቤት የሚያመላልሱን ምክንያቶች ምንድን ናቸው የሚለውን ነገር እንመልከት። በእርግጥ የሰገራ ምርመራ ንጹህ መሆኑ መልካም ዜና ቢሆንም ነገር ግን ቶሎ መጸዳዳት ሁልጊዜ በተላላፊ በሽታዎች ብቻ የሚከሰት አይደለም። የአንጀት እንቅስቃሴ ችግር ወይም ደግሞ ኢንተስታይናል ሞቲሊቲ ፕሮብሌም ሊሆን ይችላል። የአመጋገብ ልማድ ሊሆን ይችላል። ጭንቀትና ውጥረት እንዲሁም ሌሎች ተያያዥ የጤና ጉዳዮች ቶሎ ወደ መጸዳጃ ቤት መሄድን ሊያስከትሉ ይችላሉ። ስለዚህ በዛሬው ቪዲዮ የሰገራ ምርመራ መደበኛ ሆኖ ወይም ኖርማል ማይክሮስኮፕ ላይ ምንም አይነት የተላላፊ በሽታዎች ምልክት አያሳይም። ነገር ግን ቶሎ ወደ መጸዳጃ ቤት ወይም ወደ ሽንት ቤት የሚያስኬዱ ዋና ምክንያቶችን እንመለከታለን። አብራችሁን ቆዩ። ይህ ቪዲዮ ጠቃሚ ከሆነ ላይክ ማድረግ አትርሱ። አሁን ወደ ዋናው ጉዳይ እንግባ። በተደጋጋሚ ወደ መጸዳጃ ቤት ወይም ወደ ሽንት ቤት ከሚያመላልሱ ችግሮች በቁጥር አንድነት የሚከሰተው ኢሪቴብል ባውል ሲንድረም ወይም IBS ይባላል። IBS ወይም ኢሪቴብል ባውል ሲንድረም የምንለው በዓለም ላይ በሚሊዮን የሚቆጠሩ ሰዎችን የሚያጠቃ የአንጀት ችግር ነው ማለት ነው። በዚህ ህመም ብዙ ሰው ይሰቃያል። ምክንያቱ ይሄ ነው ተብሎ አይታወቅም፣ ግን አጋላጭ ምክንያቶች መጥቀስ ይቻላል። አንደኛው አመጋገብ፣ የአየር ሁኔታ የመሳሰሉት እንዲሁም ጭንቀትና ውጥረት ያመጡታል ማለት ነው። የIBS ወይም ደግሞ የኢሪቴብል ባውል ሲንድረም ዋና ምልክቶች ምንድናቸው ካልን አንደኛው በቀን በተደጋጋሚ መጸዳዳት፣ ቶሎ ሽንት ቤት መሄድ ሊሆን ይችላል። የሆድ ህመምና ቁርጠት፣ የሆድ መነፋት፣ ከተጸዳዱ በኋላ ህመም መቀነስ ይኖራል። አንዳንድ ጊዜ ደግሞ የተቅማጥና ድርቀት ወይም ደግሞ ተለዋዋጭ መሆን ይከሰታል ማለት ነው። አስፈላጊው ነገር ምንድነው? IBS ወይም ደግሞ ኢንፍላማቶሪ ኢሪቴብል ባውል ሲንድረም የምንለው ተላላፊ አይደለም፣ ነገር ግን የላይፍ ስታይልን የበለጠ ተጽዕኖ ያሳድራል ማለት ነው። ሁለተኛው አመጋገብ ነው። የአመጋገብ ልማዶች ናቸው። አንዳንድ ምግቦችና መጠጦች የአንጀት እንቅስቃሴን በመጨመር በቀን ብዙ ጊዜ ወደ መጸዳጃ ቤት እንድንመላለስ ያደርጋሉ። ከነዚህም ውስጥ አንደኛው ቡናና ሻይ ወይም ካፌን የያዙ መጠጦች ኮካኮላን ጨምሮ አልኮል፣ ቅመም የበዛባቸው ምግቦች እንዲሁም ቅባት የበዛባቸው ምግቦች እና በሪፋይንድ የሆኑ ወይም ደግሞ በማጣፈጫዎች የተጨመሩባቸው ምግቦች ለዚህ ወደ መጸዳጃ ቤት ቶሎ እንድንመላለስ ያደርጋሉ ማለት። ስለዚህ ችግሩ በተደጋጋሚ የሚከሰት ከሆነ ለተወሰነ ሳምንታት ያክል የምንመገበውን ምግብ መመዝገብና ምክንያቱን መለየት ይቻላል ማለት ነው። በሶስተኛ ደረጃ የሚቀመጠው ፉድ ኢንቶለራንስ የምንለው ነው፣ ወይም ደግሞ የምግብ አለመስማማት ማለት ነው። አንዳንድ ሰዎች በተፈጥሯቸው ለምግብ መፈጨት የሚያገለግሉ ኢንዛይሞች የላቸውም። ለምሳሌ የላክቶስን በወተት ላይ የምናገኘውን ላክቶስ ማለት ነው፣ እሱን የሚፈጨው ላክቴዝ ኢንዛይም የሌላቸው ሰዎች አሉ። ስለዚህ እነዚህ ሰዎች የወተት ተዋጽኦችን በሚወስዱበት ጊዜ የሆድ ህመም፣ መነፋት እንዲሁም ተቅማጥ ይመላለስባቸዋል ወይም ላክቶስ ኢንቶለራንስ ይባላሉ ማለት ነው እነዚህ ሰዎች። ሌላኛው ግሉቲን ኢንቶለራንስ ይባላሉ። ማለትም በስንዴ፣ በአጃ፣ በገብስ ምግቦች ላይ የሚገኘው የግሉቲን ፕሮቲን ሰዎች እነዚህ ምግቦች ሲመገቡ የሆድ መነፋት፣ ተቅማጥ፣ የሆድ ህመም ብዙ ጊዜ ወደ ሽንት ቤት መመላለስ ይከተላሉ ማለት ነው። ስለዚህ ለእነዚህ ምግቦች አለርጂ የሆኑ የምግብ ኢንቶለራንስ የምንላቸው ግሉቲን ኢንቶለራንስ ሊሆን ይችላል። እንዲሁም ደግሞ ላክቶስ ኢንቶለራንስ ያላቸው ሰዎች ከእነዚህ ምግቦች መራቅ አለባቸው ማለት ነው። በአራተኛ ደረጃ የሚቀመጠው ጭንቀትና ውጥረት ነው፣ ስትረስ ማለት ነው። በአእምሮና በአንጀት መካከል ቀጥተኛ የሆነ ኮኔክሽናል ወይም ገት ብሬን አክሲስ ይባላል ማለት ነው። ስለዚህ አንዳንድ ሰው ከፍተኛ ጭንቀት ላይ ሲሆን፣ ፍርሃት ላይ ሲሆን፣ እንዲሁም ውጥረት ላይ ሲሆን የኢንተስታይናል ሞቲሊቲ ይጨምራል፣ የአንጀት እንቅስቃሴ ይጨምራል ማለት ነው። በተለይም በዚህ ምክንያት ተቅማጥ ወይም ደግሞ ወደ መጸዳጃ ቤት መመላለስ ይጨምራል። በተለይም ደግሞ ከፈተና ከቃለ መጠይቅ በኋላ እንዲሁም ከአስጨናቂ ውሳኔዎች በኋላ ወይም ደግሞ አስቸጋሪ ውሳኔዎች አንዳንድ ሰዎች ከወሰኑ በኋላ ወደ መጸዳጃ ቤት የሚመላለሱት ለዚህ ነው። በአምስተኛ ደረጃ የምናስቀምጠው የታይሮይድ እጢ ችግር ወይም ደግሞ ሃይፐርታይሮይዲዝም ይባላል ማለት ነው። የታይሮይድ የምንለው ሆርሞን በዋናነት የሰውነት ሜታቦሊዝምን ያስተካክላል። ለምሳሌ የሰውነት ሙቀትን ይቆጣጠራል፣ እንዲሁም የቀን ተቀን እንቅስቃሴያችን ጨምሮ ብዙ ነገሮችን
ያከናውናል ማለት ነው። የታይሮይድ ሆርሞን ወይም ደግሞ የቲ3 እና ቲ4 የምንላቸው ሆርሞን መጠኖች ሲጨምሩ በተደጋጋሚ ምን ያደርጋል? የልብ ምት መጨመር ይኖራል፣ የክብደት መቀነስ ይኖራል፣ የእጅ መንቀጥቀጥ ይኖራል፣ ከመጠን በላይ ላብ ማላብ አለ ማለት ነው። ይሄ ሃይፐርታይሮይዲዝም በሚኖርበት ጊዜ በዚህ ምክንያት የአንጀት እንቅስቃሴ ወይም ኢንተስታይናል ሞቲሊቲ አብሮ ስለሚጨምር ምን ይኖራል ማለት ነው? ለመጸዳጃ ቤት ቶሎ እንመላለሳለን ማለት ነው። በተለይም ደግሞ እነዚህ ምልክቶች ከታዩ ቶሎ ሽንት ቤት እንመላለስ፣ የልብ ምት መጨመር ወይም ፐልስ ሬት የምንለው መጨመር ካለ፣ እንዲሁም ክብደት መቀነስ ካለ፣ የእጅ መንቀጥቀጥና ላብ ከመጠን በላይ ካለ የቲኤስኤች ወይም ታይሮይድ ስቲሙሌቲንግ ሆርሞን ምርመራ ማድረግ ጠቃሚ ነው ማለት ነው። በስድስተኛ ደረጃ የምናስቀምጠው አንዳንድ መድኃኒቶች ናቸው። ለአንዳንድ መድኃኒቶች የጎንዮሽ ጉዳታቸው ብዙ ጊዜ ምንድነው? ሽንት ቤት መመላለስ ሊሆን ይችላል። ለምሳሌ አንቲቢዮቲኮች፣ ጸረ ባክቴሪያዎች ማለት ነው። ለስኳር ህመም የሚወሰደው ሜትፎርሚን የሚባለው መድኃኒት እንዲሁም እንደ ማግኔዥየም የመሳሰሉ መድኃኒቶች ምን ያደርጋሉ? የአንጀት እንቅስቃሴን በመጨመር ብዙ ጊዜ ወደ መጸዳጃ ቤት መመላለስን ሊያስከትሉ ይችላሉ ማለት ነው። ታዲያ መቼ ወደ ሕክምና ተቋም መሄድ አለብን ካልን በመጀመሪያ ደረጃ ወደ ሕክምና ተቋም ከመሄዳችን በፊት ቢያንስ ከ1 እስከ 2 ሳምንት በራሳችን ኖት ማድረግ ወይም ኖት መያዝ ይጠበቅብናል። ለምሳሌ ቡና ከጠጣው ከስንት ደቂቃ በኋላ ወደ ሽንት ቤት የተመላለስኩት፣ ቅቤ የበዛበት ምግብ ከተመገብ ከስንት ጊዜ በኋላ፣ ወተት ከወሰድኩ ወይም ደግሞ እነዚህ ስንዴ፣ አጃ፣ ገብስ የመሳሰሉ ምግቦች ወይም ግሉትን የሚባሉ ፕሮቲን ያላቸው ምግቦች ከተመገቡ ከስንት ጊዜ በኋላ ወደ መጸዳጃ ቤት ሄድኩ የሚለውን ነገር መመዝገብ። ታዲያ እነዚህ ነገሮች ሆነው ምንም አይነት ለውጥ ለምሳሌ ከ1 እስከ 2 ሳምንት ላይ ምንም አይነት ለውጥ ከሌለ ወይም ከተባባሰ ማለት ነው። እድሜ ከ50 ዓመት እና ከዛ በላይ ከሆነ እንዲሁም በቤተሰብ ውስጥ የአንጀት ካንሰር ካለ ፋሚሊያር ማለት ነው። እንዲሁም ደግሞ ሌሊት የሚያስነሳን ከሆነ፣ ከፍተኛ ፈሳሽ እንትን የሚል ከሆነ፣ ክብደት መቀነስ ካለ ከ5 እስከ 10 ኪሎ ግራም የሚል ከፍተኛ የክብደት መቀነስ ካለ እና ከፍተኛ የሆነ የሆድ ቁርጠት ካለ ወደ ሕክምና ተቋም መሄድ ነው። ሌላውና አንድ ልብ እንዲሉት የምፈልገው ነገር እነዚህ ምልክቶች ካዩ የጤና ባለሙያን ማማከል የግድ ነው። ለምሳሌ በሰገራ ላይ ደም ወይም ደግሞ ንፍጥ ካለ ማለት ነው። እንዲሁም ያልታሰበ የክብደት መቀነስ ካለ፣ ቅድም የዘረዘርኳቸው ነገሮች ካሉ ማለት ነው። ሌሊት ከእንቅልፍ የሚያስነሳ ተቅማጥ ካለ፣ ከባድ ህመም ካለ፣ እንዲሁም ምልክቶቹ ለረጅም ጊዜ ከቆዩ የሕክምና ባለሙያ ማማከር አስፈላጊ ነው ማለት ነው። በመጨረሻም ቶሎ ወደ ሽንት ቤት ወደ መጸዳጃ ቤት መመላለስ ሁልጊዜ ተላላፊ ወይም አደገኛ ምልክት ላይሆን ይችላል። ይህ በተለይም የአኗኗር ዘይቤ ላይፍ ስታይልን ያበላሻል። የአኗኗር ዘይቤ ሊሆን ይችላል፣ የምግብ ልማዶች ሊሆን ይችላሉ፣ ጭንቀት ወይም ሌሎች የጤና ምክንያቶች ሊሆኑ ይችላሉ። ስለዚህ ችግሩ በተደጋጋሚ ከታየ እና ሌሎች ቅድም የጠቀስናቸው ሬድ ፍላግ የምንላቸው ምልክቶች ካዩ በጤና ተቋም መሄድ አስፈላጊ ነው ማለት ነው። ይህ ቪዲዮ ጠቃሚ ነው ካገኛችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ሀሳባችሁን በኮሜንት ቦክስ ላይ አስቀምጡልኝ። አመሰግናለሁ። በጤና ቆዩ።